ይሄ ፕሮግራም የተጀመረው ወንድሜ እንደገለጸው በ2014 ላይ ነው። እናም ከዛ በፊት እንደ ተማሪነቴ አነብ ነበር፣ አጠናለሁ። አላጠናም አይደለም፣ ግን ያጠናን ስታይሌ ውጤታማ አላደረገኝም ነበር። ግን አሁን ቲቸር እሱ ባለው ይሄን ፕሮግራም ጀምሮ ይሄን ስልጠና ከሰጠን በኋላ እሱ በሰጠኝ ስልጠና ያጠናን ስታይላችን በተለያዩ ነገሮች እኛ ስናጠና ረጅም ሰዓት ይፈጅብን የነበረውን በአጭር ሰዓት እንድንጨርስ እያደረገ የነበረውን ስልጠና ያን ተቀብዬ ውጤታማ ሆኛለሁ። ይሄን ስልጠና ሳይሰጠኝ የነበረው ውጤቴ በጣም የወረደ ነበረ። መግለጽ ካለብኝ በፊት ላይ ቦሪንግ ነበር። አሁን ግን ወደ 3.2 ሄዶልኛል፣ 3.2 እና በጣም ውጤታማ ነን። እና ይሄ ነገር ይሄው ስልጠና እኛ ላይ ቀርቶ በእኛ እንዲቀር አልፈልግም፣ እንደኔ ማለት ነው። እና ለተለያዩ ከዩኒቨርሲቲም አልፎ በፕሪፓራቶሪ ደረጃ እታች ላሉ ክላሶች ገና ለጀማሪዎችም ይሄ ነገር ስልጠናው ተሰጥቶ ሁሎችም እንደኛ ውጤታማ እንዲሆኑ ፈልጋለሁ። ቲቸር እሱ ባለው ለኛ ያደረገልን እኛ ረጅም ሰዓት እንጠቀማለን፣ እሱ ግን በአጭር ሰዓት ሲቀጥል ደግሞ እኛ ነገሮች እንዳያጨናንቁና አሁንም ትክክለኛ እኛ ከሰው ሳይሆን እኛ ራሳችን ፈጥረን ለሰውም እንድንተርፍ ነው ያደረገን። እና ይሄ ነገር በእኛ እንዳይቀር ነው የምናምነው። ይሄ ፕሮግራም የተጀመረው ወንድሜ እንደገለጸው